ሰላም ጤና ይስጥልኝ። በጀርመን ሀገር በነጻ ተምሮ በየወሩ ወደ 934 ዩሮ ወይም ከ150 ሺህ ብር በላይ የተከፈለ ማስተርስን መስራት ይቻላል? የቪዛ፣ የትምህርት ቤት ክፍያ፣ የጤና መድን እና የአውሮፕላን ቲኬት ሙሉ በሙሉ በጀርመን መንግሥት የሚሸፈንበት ታላቅ ዕድል ዛሬ ቀርቧል። ዛሬ ትኩረት የሚደረገው በታዋቂው ዲኤዲ ሄልሙት ሽሚት ስኮላርሺፕ ላይ ነው። ይህ ስኮላርሺፕ በተለይ ለኢትዮጵያውያን በጣም ትልቅ ዕድል አለው። ምክንያቱም በየዓመቱ በርካታ ኢትዮጵያውያን ተመርጦ ይሄዱበታል። በዚህ ማብራሪያ ውስጥ ማመለከቻውን መቼ እንደሚዘጋ፣ ምን መስፈርቶች እንዳሉት እና እንዴት አሸናፊ መሆን እንደሚቻል ደረጃ በደረጃ ይቀርባል። ወደ መረጃው ከመግባቱ በፊት ይህንን ማብራሪያ ላይክና ቻናሉን ሰብስክራይብ ማድረግ አይዘንጋ። ይህ ስኮላርሺፕ የሚሰጠው በጀርመን የአካዴሚክ ልውውጥ አገልግሎት ወይም በዲኤኤዲ አማካኝነት ሲሆን ትኩረቱ በሕዝብ አስተዳደር፣ በልማትና በፖለቲካ ሳይንስ ዙሪያ ላይ ነው። የዲኤኤዲ ስኮላርሺፕ ጥቅሞች ወይም ዲኤኤዲ ስኮላርሺፕ ቤኔፊትስ። የዚህ ስኮላርሺፕ ጥቅሞች የሚከተሉት ናቸው። አንደኛ፣ ለአመልካቾች ምንም አይነት የትምህርት ቤት ክፍያ የለም፣ ሙሉ በሙሉ ነፃ ነው። ሁለተኛ፣ በየወሩ 934 ዩሮ የኪስና የቤት ኪራይ መሸፈኛ አበል ይሰጣል። ሶስተኛ፣ ከኢትዮጵያ ወደ ጀርመን ለመሄድ እና ትምህርት ሲጠናቀቅ ለመመለስ የሚያስችል የአውሮፕላን ቲኬት ይሸፈናል። አራተኛ፣ የጤና መድንና የቪዛ ወጪ ሙሉ በሙሉ ይሸፈናል። በተጨማሪም ዋናው ትምህርት ከመጀመሩ በፊት የጀርመኛ ቋንቋን በነፃ ለመማር የሚያስችል ከ2 እስከ 6 ወር የሚቆይ ኮርስ ይመቻቻላል። የማመለከቻ መስፈርቶች ወይም application requirements። እሺ፣ አሁን ወደ ዋናው ጉዳይ እንምጣ። ይህ ዕድል ማንን ይመለከታል ከተባለ የማመለከቻ መስፈርቶቹ የሚከተሉት ናቸው። አንደኛ፣ ተማሪዎች በማህበራዊ ሳይንስ፣ በሕግ፣ በኢኮኖሚክስ፣ በፖለቲካ ሳይንስ ወይም በተዛማጅ ዘርፎች የመጀመሪያ ዲግሪ ሊኖራቸው ይገባል። ሁለተኛ፣ የመጀመሪያ ዲግሪያቸውን ከተመረቁ ከ6 ዓመት መብለጥ የለበት። ሶስተኛ፣ ትምህርቱን ሙሉ በሙሉ በእንግሊዝኛ ስለሚሰጥ ትምህርቱን ለመከታተል ብቁ የሆነ የእንግሊዝኛ ችሎታ መኖሩን ማሳየት ይኖርባቸዋል። አራተኛ፣ በማህበረሰብ አገልግሎት፣ በበጎ ፈቃድ ሥራዎች ወይም በተለያዩ ተቋማት ውስጥ የመሪነት ወይም የማህበረሰብ ለውጥ ላይ የተሰራበት ልምድ ካለ ትልቅ ቅድሚያ ይሰጣል። ማመልከቻና ዩኒቨርሲቲዎች ወይም አፕሊኬሽን ኤንድ ዩኒቨርሲቲዝ። የማመልከቻና የዩኒቨርሲቲዎች ሂደት በቀጥታ ስኮላርሺፑን ለሚሰጡት የጀርመን ዩኒቨርሲቲዎች ይካሄዳል። በዲኤኤዲ ሄልሙት ሽሚት ስር የተመረጡ 6 ታዋቂ የጀርመን ዩኒቨርሲቲዎች አሉ። በዚህ ዓመት 70 የትምህርት ፕሮግራሞች ላይ ማመልከት ይቻላል። አመልካቾች እስከ 2 ኮርሶችን መርጠው በቀጥታ ለዩኒቨርሲቲዎቹ ዌብሳይት ላይ ማመልከት ይችላሉ። ማመልከቻው በየዓመቱ በፈረንጆቹ አቆጣጠር ከጁን 1 እስከ ጁላይ 31 ድረስ ክፍት ሆኖ ይቆያል። ስለዚህ አሁን ሰነዶችን ለማዘጋጀት ትክክለኛው ሰዓት ነው። የሚያስፈልጉ ዋና ሰነዶች ወይም ሜይን ሪኳየርድ ዶኪመንትስ የሚያስፈልጉ ዋና ሰነዶች ዝርዝር ደግሞ ይህንን ይመስላል። የዲኤኤድ ማመልከቻ ፎርም፣ የእጅ ጽሑፍ የተፈረመበት የማበረታቻ ደብዳቤ ወይም ሞቲቬሽን ሌተር፣ የዲግሪ እና የትራንስክሪፕት ኮፒ እንዲሁም የሥራ ልምድ እና የቋንቋ ማረጋገጫ መስክ ወረቀቶች ናቸው። የአሸናፊነት ሚስጥር ወይም the secret to winning። በመጨረሻም ትልቁ የአሸናፊነት ሚስጥር ያለው ሞቲቬሽን ሌተር ወይም የፍላጎት መግለጫ ደብዳቤ ላይ ነው። ጀርመኖች የሚፈልጉት ጎበዝ ተማሪ ብቻ ሳይሆን ተምሮ ወደ ሀገሩ ተመልሶ ለውጥ የሚያመጣ መሪ ነው። ስለዚህ በደብዳቤው ላይ ለኢትዮጵያ ምን መስራት እንደሚፈለግ በግልጽ መታየት አለበት። የስኮላርሺፑ ይፋዊ ሊንክ እና ዝርዝር መረጃ ከታች በዲስክሪፕሽን ቦክስ ውስጥ ተቀምጧል። ሊንኩን በመከተል ሙሉ መረጃውን ማንበብ ይቻላል። ይህ ማብራሪያ ለሌሎች ይጠቅማል ከተባለ ሼር ማድረግ አይዘንጋ። እንዴት ምርጥ እና አሸናፊ የሞቲቬሽን ሌተር መጻፍ ይቻላል የሚል ማብራሪያ እንዲዘጋጅ ከተፈለገ ኮመንት ላይ አዎ ይሰራ የሚል ይጻፍ። ይህ በዓለም አቀፍ ደረጃ ተምሮ ሀገርን ለመቀየር የሚችል ልዩ ዕድል ነው። ታዲያ ይህንን ታላቅ የለውጥ ጉዞ ለመቀላቀል ማን ፈቃደኛ ይሆን? መረጃውን ስለተከታተሉን በጣም እናመሰግናለን። በቀጣይ እስከምንገናኝ መልካም ዕድል።